ሰላም እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ጸጋውም ሰላሙን ያብዛላችሁ። ዛሬ ደግሞ አንድ ሀሳብ ላይ የእግዚአብሔርን ቃል መናገር አሰብኩኝ። ይህንን ቪዲዮ እንድሰራ ያነሳሳኝ አንዱ ዋናው ነገር ብዙ አሁን በሚዲያዎችም ላይ በሰዎች ስብከቶችም መካከል በትምህርትም ውስጥ የነቢያትን አገልግሎት በተመለከተ የሚነሱ ሀሳቦች አሉና በብዛት ግን የምሰማቸው ከነቢያት አገልግሎት ጋር በተያያዘ በጣም የተዛቡና የእግዚአብሔርን ቃል መሰረት ያላደረጉ የሰዎችን ጊዜያዊ ስሜት ተጎድተውም ከሆነ ወይም የሰሙት ደስ የማይል ብዙ ነገር ስላለ እዛ ነገር ላይ መሰረት ተደርጎ ነው እንጂ እግዚአብሔር ቃል ላይ መሰረት ተደርጎ ያልሆኑ ሀሳቦች፣ አስተያየቶች ሲሰጡ እንመለከታለን። መጽሐፍ ቅዱሳችን በብሉይ ኪዳን ጀምሮ ነቢያቶች እንደነበሩ ይነግረናል። በብሉይ ኪዳን እንደውም የነቢያት መጽሐፍ ብዙ ነው። ጸሐፍት ነቢያቶች ነበሩ፣ እንደነ ኤልያስ እንደነ ኤልሳ ደግሞ የነበሩ ማይጽፉ ግን እግዚአብሔር አምላክ ሲጠቀምባቸው የነበሩ ነቢያቶች እንዳሉ እንመለከታለን። ከዛ በመቀጠል ግን በአዲስ ኪዳንን በምንመጣበት ሰዓት ግን እንዲሁ በሐዋርያት ስራ ከዛም በኋላ የነቢያት አገልግሎት እንደቀጠለ እንመለከታለን። እንደቀጠለ ብቻ ሳይሆን የነቢያት አገልግሎት ትልቅ ስፍራም ያለው አገልግሎት እንደነበረ እንመለከታለን። ለምሳሌ በሐዋርያት ስራ ምዕራፍ 13 ቁጥር 1 ላይ ምን ይላል? በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ብሎ እንደውም ስማቸውን ሁሉ ይዘረዝርና እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው ይላል። ነቢያቶች ነበሩ፣ መምህራን ነበሩ። ከእንደገና ደግሞ እግዚአብሔርን ይሰሙት ነበረ። እግዚአብሔርም ሲናገራቸው እዚህ ላይ እንመለከታለን። እነሱም ደግሞ እግዚአብሔር የተናገራቸውን ነገር አድርገው እነ ጳውሎስን ለአገልግሎት የጳውሎስ አገልግሎት ጅማሬ ላይ የነቢያቶች ጸሎት እንደነበረበት እንመለከታለን። እዛው ሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ይላል። ይሁዳና ሲላስ ነቢያት ስለነበሩ ወንድሞቹን በብዙ ንግግር በማድረግ መከሯቸው፣ አበረታቷቸው ይላል። አሁንም ነቢያት እንደነበሩ እንደገና ደግሞ አገልግሎታቸው ደግሞ በዛ ዘመን በነበሩ ሰዎች ዘንድ ተቀባይነት እንደነበረው በአገልግሎታቸውም ደግሞ ሰዎች ሲጠቀሙ እንመለከታለን። ወደ ቆሮንቶስን በምንሄድበት ሰዓት እንግዲህ ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ ስንመለከት ቁጥር 27 ላይ እንግዲህ እናንተም የክርስቶስ አካል ናችሁ። ስለ ቤተ ክርስቲያን ነው የሚያወራው። እያንዳንዳችሁም የአካሉ ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን እያለ ለቤተ ክርስቲያን ይህን ስጦታ እንደሰጠ አንዳንዶች እንደሚሉት ይሄ የሐዋርያትና የነቢያት አገልግሎት በቃ የመጀመሪያዎቹ ሐዋርያቶች እንትን ካሉ በኋላ የቆመ ነገር ነው። የቆሮንቶስ ቤተክርስቲያን ከዛ በኋላ የተመሰረተች ቤተክርስቲያን ነች። ነገር ግን ምንድነው በቤተ ክርስቲያን ውስጥ ይላል። በቤተ ክርስቲያን ውስጥ ኦልሬዲ ቤተክርስቲያን እንድትመሰረት ሳይሆን በቤተ ክርስቲያን ውስጥ በተመሰረችው ቤተ ክርስቲያን ውስጥ ነቢያቶች እንዳስቀመጠ ሐዋርያቶችን እንዳስቀመጠ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። ምንም እንደው ዲቤት እንኳን የሚያስፈልገው አይነት አጻጻፍ አይደለም። እዚህ ጋር ለክርክር የሚወበቃ በቤተ ክርስቲያን ውስጥ እነዚህ እንደተቀመጡ ይናገራል። ከዛ እንደውም እዛው ምዕራፍ 14 ላይ ምን ያህል 2 ወይም 3 ነቢያት ይናገሩ፣ ሌሎቹ ደግሞ የተነገረውን በጥንቃቄ መዝኑ ይላል። ስለዚህ አገልግሎታቸው አሁንም በቤተ ክርስቲያን ውስጥ ተቀባይነት አለው። ጳውሎስም ሲጽፍ የነቢያትን አገልግሎት ተቀብሎ ነው። ይመዘኑ፣ ይፈተን፣ የሚናገሩት ነገር ግን ይናገሩ። እንደውም በአንድ ጉባኤ ውስጥ አንድ ነቢይ አይደለም 2 ወይም 3 እያለ ከአንድ በላይ የሆኑ ነቢያቶች በአንድ ጉባኤ ውስጥ ሊኖሩ እንደሚችሉ ሁሉ በማሳሰብ ነው ጳውሎስ የሚናገረው። ኤፌሶንም ላይ ስንመለከት በተመሳሳይ ምዕራፍ 4 ከቁጥር 11 ጀምሮ ነቢያቶችን እንደሰጠ እነዚህ 5ቱን የጸጋ ስጦታዎች ስንመለከት እንደሰጠን ይነግረናል። ለምንም እንደሰጠ ሲናገር ምንድን ነው የሚለው? ይኸውም የክርስቶስ አካል ይገነባ ዘንድ። ተመልከቱ፣ ይመሰረት ብቻ አይደለም፣ መሰረት ለመጣል ብቻ ሳይሆን የክርስቶስን አካል ለመገንባት ይህ ጸጋ ስጦታ እንደተሰጠም ደግሞ ይናገራል። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ፍጹም ወደ መሆን እስክንደርስ ይላል። ይሄ ደግሞ አላለቀም፣ ገና ፍጹም አልሆንም። ቤተክርስቲያን ወደ ፍጹምነት እየሄደች ነው። ስለዚህ ይህንን አገልግሎት ይህንን ነገር ወደ ፍጹምነት ለማድረስ የነቢያት አገልግሎት በጣም አስፈላጊ እንደነበረ እዚህ ጋር እንመለከታለን። እውነት ነው።
መጽሐፍ ቅዱሳችን በግልጽ እንደሚነግረን በብሉይ ኪዳንም ይሁን በአዲስ ኪዳን ደግሞ ሐሰተኞች ነቢያቶች ነበሩ። ሁለተኛ ጴጥሮስ ምዕራፍ 2 ላይ ቁጥር 1 ላይ ስትመለከቱ ነገር ግን ሐሰተኞች ነቢያቶች በሕዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኞች መምህራን ይነሳሉ ይላል። ስለዚህ ሐሰተኛ ሐዋርያት ይኖራሉ፣ ሐሰተኛ ነቢያቶች ይኖራሉ። እንደውም ወደታች ይናገራል አስነዋሪ ድርጊት እንዳላቸው የስህተት ትምህርትን እንደሚያስፋፉ እንደዚህ ይናገራልና ይህ እየተመለከትን ያለነው ነገር ነው። ስለዚህ ምንድን ነው አሁን ለመናገር የፈለግኩት? አሁን ባለፈው አንድ ሰው ሲናገር ምን ሰማው? በዚህ ዘመን አለ ምንድን ነው ነቢይ ለመሆን መሀይም መሆን ነው የሚያስፈልገው። በቃ መስፈርቱ መሀይም መሆን ነው። ይሄ ብዙዎች እንደውም አድንቀውም አንዳንዶች ደግሞ እንዲሁ ሪፖስት ሲያደርጉ ምን እመለከታለሁ እና ይሄ ትልቅ አለማወቅ ነው። ምክንያቱም የነቢያትን አገልግሎት የሰጠ እግዚአብሔር ነው። እግዚአብሔርን መንቀፍ ነው፣ እነሱን አይደለም። ምክንያቱም አንድ ነገር ደግሞ እንመልከት፣ ልናሰምርበት የሚገባው ነገር እንደዚህ ብለው የሚናገሩ ሰዎች ሁልጊዜ ስንሰማቸው ሪፍረንሶቻቸው ሐሰተኞች ነቢያቶች ናቸው። ሐሰተኛ ነቢያት እንዲያደርጉ ዘይት ሸጡ ምን አሉ? አዎ አሉ። ዘይት አይደለም ሌላ ነገር ራሳቸውንም ሊሸጡ ይችላሉ። ግን እነሱ አይደሉም። ማስተያየዎቻችን እነሱ አይደሉም። ሐሰተኛ ክርስቶስ እኮ አለ። የሐሰተኛው ክርስቶስ ስላለ እውነተኛውን ክርስቶስ እኮ በሐሰተኛው ክርስቶስ አንመዝነው። ስለዚህ አሁንም ሐሰተኞች ነቢያቶች፣ ሐሰተኛ ሐዋርያቶች ስላሉ በእነሱ እውነተኞቹን አንለካም። እንደገና ደግሞ ጀነራላይዝ አድርጎ ነቢያት ሲባል ምናምን ተብሎ መቀመጥም የለበትም። ይህን ጸጋ የሰጠ እግዚአብሔር ነው። ይህ ጸጋ በቤተ ክርስቲያን እንዲሰራ ያደረገ እግዚአብሔር ነው። ደግሞ የእውነትም ነው፣ ቃሉም ይመሰክርልናል። በሕይወታችንም ደግሞ ይሄ ነገር ሲሆን እያየን ነው። የነቢያትን አገልግሎት እየተመለከትን ነው። ንጹህ የሆኑ ሕይወታቸው ንጹህ የሆነ አገልግሎታቸው ንጹህ የሆነ የእውነትም የእግዚአብሔርን ድምፅ የሚያመጡልን ሰምተን የታነጽንባቸው የተጽናናንባቸው ጸልየውልን የተፈወስንባቸው የእግዚአብሔርን ምስጢር ነው የነገሩን ነቢያቶች አሉ። አሁንም ይሄ ጸጋ አሁንም በሕይወታችን እኛ ምስክር፣ እኔ ምስክር ነኝ። የእግዚአብሔርም ቃል ይመሰክራል፣ እኔም መሰክራለሁ። አዎ ሐሰተኞች አሉ፣ ዘይት ይሸጣሉ። ምን ስለ እነሱ ብዙ ለምንድን ነው የምናወራው? አዎ ጥሩ ነው፣ ለመከላከል ህዝቡን ለማንቃት ስለ እነሱ ማውራት ያስፈልግ ይሆናል። ግን እነሱ የእውነተኞቹ ነቢያትና ሐዋርያት መለኪያዎች አይደሉም። ስለዚህ መሀይም መሆን ነው የሚጠበቀው። የእውነት እኮ ነው። እግዚአብሔር መሀይምን ደግሞ ይቀባል፣ መሀይምንም ይጠቀማል። የእነሱ መሀይም መሆን እኮ ከጸጋ ስጦታው ጋር የሚያገናኘው ነገር የለም። መጽሐፍ ቅዱስ ይናገራል። ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባያቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ፣ ከኢየሱስ ጋር እንደነበሩም ተገነዘቡ ይላል ሐዋርያት ሥራ 4:13። ስለዚህ መሀይም ሆኖ ነቢይ መሆን ይቻላል። ዶክተርም ወይም ደግሞ ሌላ ፕሮፌሰርም ሳይንቲስትም ሆኖ ነቢይ መሆን ይቻላል። እሱ የሰውየው ማንነት ጸጋ ስጦታ እግዚአብሔር ሲሰጥ ከማንነታችን ተነስቶ አይደለም፣ ስለተማርን አይደለም። ሰባኪም አስተማሪም ምን ሆነው ስለሆንን እንማር እንችላለን። ስለዚህ አሁንም እዚህ ጋር መረዳት ያለብን እያጣጣላችሁ ያላችሁት ማንን ነው? ጸጋውን የሰጠውን እግዚአብሔርን ነው። እንደገና ደግሞ ምን ሰማው? ሌላ አንድ ሰው ደግሞ ሲናገር እውነተኛ ነቢያቶች ቢኖሩ በዚህ ዘመን እንገላቸው ነበር አለ። ኦኬ፣ እሱ ሊገድል ይችላል። እንግዲህ እውነተኛ ነቢያቶች ካሉ እውነትን መስማት፣ ምክንያቱም የማንፈልገውን ነገር ነው የሚነግሩን እያለ ይናገር ነበር። ደግሞ አንዱ ኢንተርቪው ላይ እውነት ነው፣ የሚገሉ አሉ፣ ነቢያትን ድሮ የሚገደሉ አሉ፣ አሁንም የሚገሉ ይኖራሉ። እንግዲህ ይህ ሰው እውነተኛ ነቢያቶች ቢመጡ እንዲነግሩት አይፈልግም። እንደገናም ደግሞ እውነተኛ ነቢያቶችም ከነገሩት ደግሞ ይገላቸዋል። አዎ ከእንደዚህ አይነት ሰዎች መጠንቀቅ ነው ያለባቸው ነቢያቶቹ። ግን እውነተኛ ነቢያቶች ድሮም እኮ ሁሉም ሊገላቸው እኮ አይፈልግም። የሚሰማ እኮ አለ፣ ንስሐም ይገባ ነበረ። የነቢያቶችን ድምፅ ፍለጋ እኮ ረጅም ርቀት ሄደው ከነቢያቶች መልእክት ሰምተው እኮ መንገዳቸውን ያቀኑ እኮ ብዙ ሰዎች ነበሩ። ዘንድሮም እንደዛ ማይፈልጋል። አዎ የነቢያትን አገልግሎት እውነትን መስማት የማይፈልግ ጆሮውን የሚያሳክከው ሞልቷል። የልቡ እንዲነገረው ስለ ምድር ብቻ እንዲነገረው የሚፈልግ ምናልባት በቁጥር ብዙ ሕዝብ ይኖራል። እነሱ ግን አሁንም መለኪያዎቻችን አይደሉም። መለኪያችን የእግዚአብሔር ቃል ነው። መለኪያችን መንፈስ ቅዱስ ነው። በመንፈስ ቅዱስና በእግዚአብሔር ደግሞ ስንመለከት የእውነትም ንጹሕ የሆኑ ነቢያቶች አሉ። ስለዚህ እንደዚህ አይነት ሰዎች አትሳሳቱ። እነሱንም የምትሰሙ ሰዎች አትሳሳቱ። እግዚአብሔር ዘንድሮም ንጹሕ የሆኑ ነቢያቶች አሉ። በእውነት እግዚአብሔርን የምናይባቸው አብረን የምንጸልየው አብሬያቸው ምጸልያቸው አሉ።
የእውነት እግዚአብሔርን ድምፅ የሚያመጡ የእውነት ስለ አገር የሚናገሩ የእውነት ስለ ጽድቅ የሚሞግቱ ምናልባት የግድ ሚዲያ ላይ ወጥተው እንደው በትልቁ ነው ስለ ጽድቅ የሚሟገቱ በጽድቅ የሚኖሩ ተቀደሱ የሚሉ ፍትህ ይሁን የሚሉ የሚከራከሩ እኮ ነቢያቶች አሉ፣ ሰሚ ካለ። ስለዚህ ወገኖቼ አትሳቱ፣ አንሳት። ነቢያቶች በዚህ ዘመን አሉ። እውነተኛ የእግዚአብሔር ነቢያቶች አሉ። ወንጌላውያን እንዳሉ፣ ፓስተሮች እንዳሉ ሁሉ እነዚህም አሉ፣ ይሰራሉ። ውሸተኞቹም ይቀጥላሉ። ስለዚህ እነሱ ዘይት ስለሸጡ ነቢይ ብሉ ተብሎ አንድ ላይ መጨፍጨፍ የለበትም። እነዛ ለአገልግሎታቸው እጅ ለመጫን ገንዘብ ስለጠየቁ እነዚህም አሉ ንጹሖች። በቃ እኔ ሕያው ምስክር ነኝ እና ይህንን ነገር መናገር አስፈላጊ ሆኖ ስላገኘሁት ነው። ስለዚህ ለዩ፣ የምትሰሙ ሰዎች ፈትኑ፣ እውነተኛውን ለዩ፣ ከእውነተኞቹ ጋር ሂዱ። የትም እየሄድን በምንጎዳው ጉዳት ነቢያትን ጨፍልቀን መናገር የለብንም። ማስጠነቅቀውም ጸጋውን የሰጠውን እግዚአብሔርን ጋር ስንጣላ እንዳንገኝ ማለት ነው እና እግዚአብሔር ስለ እውነተኛ ነቢያቶች ይመስገን። እጃቸውን ልናበረታ፣ ለእነሱም ልንጸልይ፣ በአገልግሎታቸው ልንጠቀም፣ እንዲያድጉ እንዲበረቱም ልንረዳቸው ያስፈልጋል። ይህን ጸጋ የሰጠው እግዚአብሔር ደግሞ የተባረከ ይሁን። ጌታ ኢየሱስ ይባርካችሁ።